ኮንፊደንስሽን እንዴት ነው ያዳበርሽው? እግዚአብሔር ነው የኔ ፍቅር። ትምህርታችሁ ገቡዙ እንዳታፍሩ በሰዎች የሆነ ይሉኛል ብላችሁ እንዳታስቡ። እናንተ ወላጆቻችሁ ሲያደርጉላችሁ ደስ የሚላችሁ ነገር? መጀመሪያ ፍቅር መስጠት፣ ከዛ ደግሞ መከታተል። ደስታ ያስፈልጋል። በቤተሰብ ደስታ ከመጣ እኛ አሁን ደስታ አለን። በቃ ያንተ አላማ ውስጥህ ላይ ያለው ትልቅ ሆነ ስኬት ላይ የሚያደርስህ ነገር እሱ ነው አላማ። እነዚህ ልጆች በዚህ መንገድ ያነጻቸው ማን ነው? ወንድሞቼ ሁሉ በአጠቃላይ ማረጋውን ነገር ለካስ ይከታተሉ ነበር። ኢቭን እዛ ካናዳ ሆኜም ለራሱ እና ከኔ ጋር አብረው ነው ኮንፊደንት የሆኑት። ግን ያ ህፃን ልጅ ላይ ያለው አይምሮ ያልተበረዘ አይምሮ ነው። በጣም ንጹህና በጣም ንቁ የሆነ አይምሮ ነው። ተባረከ። ልቦና ይስጣ። Thank you so much. ለማሚስ ምታስተላልፍ መልእክት አለ? እናቴ በጣም ጀግና ናት። በእናቴ በጣም ነው የምኮራው። ዘወትር ከዓይኔ ማጠፋው መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋትን ማታ ይሆናል። መስማም ታስለቅሽን ነው አንቺ። በቃሽ። እወድሃለሁ ወንድሜ፣ አክብርሃለሁ። እሺ ምንድነሽ የኔ ፍቅር? እኔ እደጉ ተመንደጉ ያሰባችሁበት ድረሱ ብዬ እንደናት መርቃችኋለሁ። ቲክቶክ ልጆች አይፈቅድም አይመከርም። እኔም አቋርጣለሁ። አሁን ዝም ብዬ ትንሽ ልፈምስ ብዬ ነው እንጂ እንደዚህ እርግጠኛ ነገሮች ላይ የሚያደርግ ነገር ምንድነው? አንድ በር ተቆልፏል ብለሽ ካመንሽ ለምን ትከፍቺዋለሽ? ራይት? እጅሽም ለራሱ አይሰራልሽም። ከ10 በላይ ተቆልፉብኝ በሮች ያጋጥሙኛል በየቀኑ። ከ10 በላይ ውድቀት። ከነዚህ 10 ግን 11ኛው ስኬታማ ነች። ከራሴ ጋር ፍልሚያ ያገባለሁ። ለዛም ነው ባይዘው እኔ ከማንም ሰው ጋር ማልወዳደረው። ለምንድን ነው እንደዛ ብለህ የምትነግረኝ? ማን ስለሆንክ ነው? ጧት እየተነሳው አሰርት ማድረግ ጀመርኩኝ። የምትፈልጊው ዓለም፣ የምትፈልጊው ህይወት፣ የምትፈልጊው ስኬት የምትስቢው በልብሽ ነው በጭንቅላትሽ አይደለም። ሰዎችን አፕሊፍት ማድረግ ጀመርኩኝ። የሌላ ሰው ከፍታ የኔ ውድቀት እንዳልሆነ ተማርኩኝ። እሱን መረዳት ራሱ ትልቅ ነገር እኮ ነው። ወደ ወላይታ ሄጄ በፈረስ ነው የተቀበረኝ። ቪዲዮ ተለቋል። ማአት ፈረሶች ናቸው። ከዛ ህዝቡ እንዳለ ወጥቷል። በቃ ይጮሃል አዶናይ። እንዴት ነው ዝናን አንድ ሰው መሸከም ያለበት? ዝናን የምችለው በምስጋና ነው። አልበለዚያ በጣም መራራ ነው የምትሆነው። ስንት ቀን ነበር የታሰርከው? አይ ቲንክ 6 ቀን ነው። እንዴት ነበር? ውስጥ አሪፍ ነበር እውነት ለመናገር። አልዋሽ ምግቡ ጸዴ ነበር። ባሪፍ አየኸው አንተ አየህ። ስለዚህ መፍቀድ ነው በቃ አለመቆጣጠር ህይወትን። አሁን ያለው ድራማ ተፈጥሯል። በጣም ሰው ልቤ ይቅርታለሁ። ከዚህ ብፁዕ እንዳልሆንኩኝ ያውቃለሁ። በእናትህ